الحمد لله رب العالمين، والصلاة والسلام على أشرف الأنبياء وسيد المرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، اللهم وفقنا لكل خير وجنبنا كل شر. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اجعل أعمالنا وأقوالنا وأفعالنا ونياتنا خالصة لوجهك الكريم يلكن. إخواني في الله، እንደተለመደው በየቀኑ አጫጭር የሆኑ ሐዲሶችን ይዤ እየመጣሁ ነኝ። አልሐምዱሊላህ ረቢል ዓለሚን። የዛሬ ሐዲሳችን عن أم حبيبة رضي الله عنها قالت: سمعت رسول الله صلى الله عليه وسلم يقول: من صلى 12 ركعة في يوم وليلة بني له بهن بيت في الجنة. رواه مسلم. حديث هنا أم حبيبة رضي الله عنها سموة رملة بنت أبي سفيان بنلا يأسلفنو تاركوا በቅርብ ጊዜ አባቷ አቡ ሱፊያን ነው። ስሙ ሰኽር ብን ሐርብ ይባላል። የነቢያችን አለይሂ ሰላቱ ወሰላም ባልተቤት ናት። ለሙእሚን ደግሞ እናት። ለምን? የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ባልተቤቶች እንዳሉ እናት ለሙእሚኖች አላህ ስብሓነሁ ወተዓላ ቁርአን ላይ እንደዛ ብሎ ጠቅሰዋል። አነቢዩ አውላ ቢልሙእሚኒነ ሚን አንፉሲሂም ወአዝዋጁሁ ኡመሃቱሁም። እንደዛ ነው። ኡሙል ሙእሚኒን ትልቅ ታሪክ ያለችው ሴት ናት ረዲየላሁ ዐንሃ። ወደ ሀበሻ ከባሏ ጋር ተሰዳለች። ከዛ ባሏ እዛው ነው የሞተው። ከእስልምና ወደ ክርስትና ተመልሶ ስሙ ዑበይዱላህ ኢብኑ ጀሕሽ ይባላል። ከነቢያችን ቀድሞ ያገባት። ከዛ እስልምናውን ተቀብሎ ከሀገር ሲወጣ ሀበሻ ገብተው እዛው አበሻው ወይ ነሳራ ሆኖ እዛው ሞቶ ነው። እሷ ግን አላህ ስብሓነሁ ወተዓላ ዲን ላይ ጠንካራ ሆና ዲንዋን በደንብ ይዛ ከዛ በኋላ ባሏን የበለጠ ባል አላህ ስብሓነሁ ወተዓላ ተክቶለት ነቢያችን አለይሂ ሰላቱ ወሰላም አገባት። ቃለት: سمعت رسول الله صلى الله عليه وسلم نبياتችን ሰምቻለሁኝ አለች። يقول ሚለው من صلى 12 ركعة ማንም ሰው ሆኖ 12 ركعة የሰገደ ሰው في يوم وليلة ቀንና ሌሊት ውስጥ 12 ركعة على واجب የሰገደ ሰው ቡንያ ለሁ ቢሂነ በይቱን ፊል ጀና በ12 ረክዓ ምክንያት አላህ ስብሓነሁ ወተዓላ ጀነት ውስጥ ቤት ላይ ይሄ ሰው ይሰራል ወይ ይሰራለታል ነው። 12 ረክዓ ቀንና ማታ ውስጥ አለዋጅብ የሆኑ ረክዓዎች እንደዛው ወትርና ወይ ቅያም ሌይል ያልሆኑ ረክዓዎች ናቸው።
ይሄ ረክዓ ሌላ ሐዲስ ውስጥ ተገልጾ ነበር። እሱ ምንድነው? 40 ቀብለ الظهر ከዙህር በፊት ዙህር ሳንሰግድ 4 ረክዓ ይሰገዳል። ሱና ነው ማለት ነው። ከዙህር በኋላ 2 ረክዓ ይሰገዳል ማለት ነው። 2 እና 4 ሲደመር 6 ይሆናል። ከመግሪብ በኋላ 2 ረክዓ ይሰገዳል። 2 እና 6 8 ረክዓ ይሆናል። ከኢሻ በኋላ 2 ረክዓ ይሰገዳል። ሱና ነው። 10 ሞልቷል። ከፈጅር በፊት ወይ ሰላት ሱብሂ ሳንሰግድ 2 ረክዓ ይሰገዳል። በይህ 12 ረክዓ ሆኗል ማለት ነው። ሌሊትና ማታ እንዴት ተገኘ ወይ እንዴት ይሆናል ስንል ዙህርና ዓስር ቀን እዛ መግሪብና ዒሻእና ፈጅር ወይ ሱብሕ ሌሊት ነው። ስለዚህ 12 እነኚህን 12 ረክዓ የሰገደ ሰው በይህ ምክንያት ጀነት ውስጥ ቤት ይሰራለታል። እዚህ ላይ ይሄ ስራ ቀላል እንደዛው ቀላል ሆኖ ቀላል ደሞዝ ወይ ቀላል አጅር ያለው ነገር አይደለም። ትልቅ ቀላል ስራ ሆኖ ትልቅ አጅር ያለው ስራ ነው። ለሁላችንም ይመቻል። ሁላችንም መስራት እንችላለን። ይሄ ሐዲስ ዑለማዎች ረሕመቱላሂ ዐለይሂም ሙሰልሰል ብለው ያስቀመጡ ሐዲስ ነው። ሙሰልሰል ማለት ዒልም ልሙስጠላሕ ላይ እኔ ወይ ሙሰልሰል በሲራ የተገኘ ወይ በቃል የተገኘ ነገር ነው። ኡሙ ሐቢባ ረዲየላሁ ዐንሃ ያለች ሐዲሱን ይሄን ዘግባ ከዛ በኋላ ያለችው ምንድን ነው? ማ ተረክቱሁና ባዕደማ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ነው ያለችው። ይሄን ሐዲስ ከነቢያችን ከሰማው በኋላ አንድም ቀን ትቼ አላቅም ነው ያለችው። አንድም ቀን ትቼ አላቅም፣ እነኝህን ሰላቶችን ትቼ አላቅም አለች። ከዛ ከኡም ሰለማ ወይ አፍዋን ከኡም ሐቢባ የተማረ ሰው አለ። እሱ ምንድን ነው? እሱም አንበሳ የሚባል አንድም ቀን ከኡም ሐቢባ ከሰማው በኋላ አንድም ቀን ይሄን ሰላቶችን ትቼ አላቅም ነው ያሉት። እንደዛው ዐምር ብን አውስ አንድም ቀን ይሄን ሐዲስ ከሰማው በኋላ እነኝህን ሰላቶችን ትቼ አላቅም ነው ያለው። እንደዛው ኑዕማን እብን ሳሊም ከዐምር ብን አባስ አውስ የተማረው ሰውየው ይሄን ሐዲስ ከሰማው በኋላ አንድም ቀን ይሄን ሰላት ትቼ አላቅም ነው ያሉት። ከዚህ የምናገኘው ምንድን ነው? አንደኛ ይሄ ስራ በጣም ተወዳጅ የሆነ ስራ ነው። ሁለተኛ ቀላል ስራ ነው። ሶስተኛ ትልቅ አጅር ያለው ስራ ነው። አራተኛ ሰሃቦቹም ሆኖ ታቢዖቹም ዑለማዎች አንድ ሐዲስ ሲሰሙ ለማውራትና ለማስተላለፍ ብቻ ሳይሆን ወዳው ለስራ ተግባራዊ ማረጋቸውን ነው የምናገኘው። ኡሙ ሐቢባ አንድም ቀን ትቼ አላቅም አለች። ያኛው ከኡሙ ሐቢባ የተማረው ተማሪ እንደዛው አንበሳ ይባላል። ከአንበሳው የተማረው ተማሪው እንደዛው ዐምር ይባላል። እነኚህ በሙሉ ስራ ላይ ነው ያውሉት ሐዲሱን። እንደዛ ከሆነ እኽዋኒ ፊላህ እኛስ እንዴት ነን? በምንሰማው ሐዲስ ላይ ተግባራዊ እያረግን ነው ወይ እንዴት? ጥያቄ ይሁንልኝ እስቲ ወይ ይሁንልን። ዛሬ ብዙ ሐዲስ ነው ያሳለፍነው።
ሁሉም ሐዲስ ያሳለፍነው ዛሬ 92ኛ ሐዲስ ነው። ወይ ስለ ጸባይ የሚያወራ ወይ ከሐራም የሚወግደን ወይ ወደ ጥሩ ስራ የሚያንቀሳቅሰን ወይ ደግሞ ከመጥፎ ባህሪ ወይ ከመጥፎ ስራ የሚወግደን ሐዲስ ነው ያሳለፍነው። እነኚህ ሐዲሶች እስቲ እስከዛሬ ደፍተር ላይ ያስቀመጥነው ነገር ብቻ ነው ወይ ልባችንም ውስጥ ገብቶ ተግባራዊ የሆነ ሐዲስ ነው? እስቲ ጥያቄ ይሆንልን። እንደዛው ከሐዲሶች እስቲ ምንድነው የተጠቀምነው? ለመጻፍ ብቻ እና እንዳንባረር አሰብ ብቻ ነው ወይ ከሐዲሶች ጥቅም እያገኘን ነው ተግባራዊ እያረግን ነው ብለን እስቲ ተፍቲሽ ማድረግ አስፈላጊ ነው። የዛሬ ሐዲሳችን ይሄ ነው። ለሁሉም ግልጽ እንደሚሆን ደግሜ ይቀራለሁኝ ወይ አንብባለሁ። عن أم حبيبة رضي الله عنها قالت سمعت رسول الله صلى الله عليه وسلم يقول من صلى 12 ركعة في يوم وليلة بني له بهن بيت في الجنة. رواه مسلم. حديث مسلم يزكبه. جزاكم الله خيرا وبارك الله فيكم وصل اللهم وسلم على نبينا محمد وعلى آله وأصحابه أجمعين. والسلام عليكم ورحمة الله وبركاته.